ድንግል ሆይ ወደ አንቺ መጥቶ ጸጋን የተሞላሽ ሆይ ደስ ይበልሽ ያለሽ መልአክ ዛሬም ወደ እኔ ይምጣ። ኃጢአት ያደቀቃት በሐዘን የተዋጠች ነፍሴን ከጸጋ የተራቆትሽ ሆይ ደስ ይበልሽ ይበላት። ጌታ በእኔ ልብ እንዳይጸነስ ያለ ኃጢአት መኖርን ስለማላውቅ እንዴት ይሆንልኛል ብልም ወደ አንቺ የመጣው መንፈስ ቅዱስ ወደ እኔ በምህረት ይምጣ። በእስራኤል ልጆች ሰፈር መና እንደወረደ የልጅሽ ምህረት በእኔም ላይ ይውረድ። አንቺን ድንግልናን ከማጣት እንደጋረደሽ እኔን ከኃጢአት ይጋርደኝ። አንቺን አምላክን ለመውለድ ያጸናሽ አብ እኔን ልጅሽን በማመን ያጽናኝ። አንቺ በማህፀንሽ 9 ወር የጸነሽውን ጌታ እኔ ለደቂቃዎች እንኳን በልቤ እንድጸንሰው ፍቀጅልኝ። የጸነስኩትን የኃጢአት ሐሳብ ከልቤ አውጥተሽ በህሊናዬ ልጅሽ እንዲያድር ለምኝልኝ። ጌታን በእጆችሽ መሃል ያሽው ሆይ አንቺ ጌታን ለዓመታት ታቀፈሽው ነበር። እኔ ግን ለአንድ ቀን እንኳን ሰውነቴ ከኃጢአት አርፎ እርሱም ብቻ ታቅፌ እንደውል ፍቀጅልኝ። እርግጥ ነው ወደ እኔ ልጅሽን ይዘሽ ስትመጪ እንደ ቤተልሔም የእንግዶች ማደሪያ የኔም ልብ የብዙ እንግዳ ኃጢአቶች ማደሪያ ነውና ልጅሽን ለማስተኛት ቦታ የለኝም ብዬ የልቤን በር ልዘጋብሽ እችላለሁ። በሩን ብዘጋውም ግን ልጅሽ እንደሆነ በደጅ ቆሞ ማንኳኳት እንደማይሰለቸው አውቃለሁ። እኔ ፈቅጄ ባልከፍትለትስ እንኳን የድንግልናሽን ማህተም ሳይከፍት እንደተወለደ የኔን የተዘጋም ልብ ሳይከፍት መግባት አይሳነው። ስለዚህ አመፄንና እምቢታዬን ቸል ብለሽ ለልጅሽ ማደሪያ አድርጊ። አንቺ እርሱን ከወለድሽ ወዲያ በታተመ ድንግልና ጸንተሽ እንደኖርሽ ለልጅሽ ማደሪያ ሆኜ ለሌላ የኃጢአት ጽንስ ዳግም ማደሪያ እንዳልሆን ነፍሴን አትሚልኝ። የወለድሽው መድኃኒት እኔን ዙፋኑ አድርጎ ቢቀመጥ ሰዎች በኔ ቅፍ ስላለ ብቻ በኔ ምክንያት እንደ ሰባ ሰገል እንደሚሰግዱለት ባንቺ አይቻለውና ሰዎች በኔ ምግባር ምክንያት ፈጣሪን መሳደብ ትተው እጅ መንሻ ያቀርቡለት። ለልጅሽ በቀረቡ ስጦታዎች ተከብቤ ከአንቺ ጋር ጌታ ሆይ ላንተ የሚሰግዱልህ ሰዎች ዙሪያዬን ከበቡኝ፣ ላንተ በቀረቡ ስጦታዎች ዙሪያዬን ታጠርኩ ብዬ ላመስግነው። ድንግል ሆይ አንቺን ያሳደደሽ ሄሮድስ እኔን የማያሳድደኝ ጌታ በቅፌ ስለሌለ ነው። እኔ በልቤ ያነገስኩት የተወለደውን የአይሁድ ንጉሥ ስላልሆነ ሄሮድስ ከኔ ጋር ጠብ የለውም። የሄሮድስን ስልጣን አደጋ ላይ የሚጥል ንጉሠ ሰላም በኔ ቅፍ የለም። አሁን ግን ፍቀጅልኝና ሄሮድስን ማስደሰት ትቼ ልጅሽን በልቤ ልቀበለው። የልቤን ክርስቶስ ሄሮድስ እንዳይገድልብኝ እኔም እንዳንቺ ልሰደድ። እርሱን አቅፌ መከራ ቢደርስብኝ እንኳን ጽናት እንደማገኝ ባንቺ አይቻለሁና የልጅሽን ፍቅር በልቤ አኖሪልኝ። ለ3 ቀናት ከፊትሽ ዘወር ቢል ፍለጋ የወጣሽዋ ድንግል ሆይ ከኔ ሕይወት ልጅሽ ከተሰወረ ቆይቷልና ያለ እርሱ መሰንበት የማልችል የፍቅሩ ምርኮኛ አድርጊ።